ደረጃ ጆከር ተሳድቧል ተብላ አንበሳ ከፋይ ማን አደረጋት? እኔ ራሴን ወክዬ ብሔርተኛ ነኝ። ከሷ ጋር በብሔር አንገናኝ። ምን ናት? እንግዲህ የነበረው ያው እንደዚህ ስለሆነ እኔ አንተ አሁን አገናኝ ስለነበርክ እኔ ነገሩን ነው እየጠየቅኩ ያለሁት። ገብቶሃል አይደል? እኔ ጆከር ነኝ። ማንም ሰው እኔን የሚያዝ ሰው የለም። ማንም ሰው ስለኔ የሚያገባው ሰው የለም። ትክክል። እኔ ለምናገረው ነገር ራሴ ነው የምጠይቀው። ጆከር ተሳድቧል ተብሎ በኔ ስም መሸቀልም እንደዚህ አይነት ማግባብ መሆንም የለበትም ነበር። ኦኬ ሆነ፣ ተከፈለ። ስንት አንበሳ ሆነ ጃጓርዬ? 7 አንበሳ። 7 አንበሳ። አንተ ሳራን እንደዚህ አርጊ ብለህ አልጠየካትም ማለት? እነሱ ናቸው የመጡት እያልኩ እነሱ መተው ጠየቁኝ እኮ። እነሱ መተው እባክህ አሉ እንደዚህ ብላለች ብዬ መልሱን ይዤ መጣሁ። ስመጣ እሺ አሉ። እሺ ስላሉ እሺ አለች። ሌላውን ሰው አስወጣ። እሺ አለች። እሷ ራሷን እሺ አለች። ኦኬ እሺ አለች። ከዛ በኋላ ያስገባው ሰው ሌላ ሰው ነው። ያ ገንዘቡ እኔ ጋ እንደውም ሙኬ አልደርስ ብሎ ነገሩን እንዳታነሳ እባክሽ እንዳታር። ምክንያቱም የሳራ ላይፍ በጣም ብዙ ነገር ተበላሽቶባታል። ብዙ ነገሮች ሆኖባት፣ ስለዚህ ይሄ ነገር እንዲቆም ስለፈለገች እባክሽ ብዬ ለመንኳት። በቃ ይሄን ነገር ሰሞኑን አላነሳም ግን አያለሁኝ ከእሑድ በኋላ ምናምን አነሳለሁ አለችኝ። ስለዚህ ያ ገንዘብ እኔ ጋር አልደረሰም። ስለዚህ ምን ማድረግ አለብኝ? ይሄ ነገር እንዳይነሳ ስሟ ከራሴ 2 አንበሳ አወረድኩኝ። ለማን? ለሄለን ቀብድ። አዎ እሺ። ከዛ 2 አንበሳ አወረድኩኝ። 2 አንበሳ አውርጄ እንደገና ያ ገንዘብ ሰኞ ምናምን ደረሰ። ያው ሪሲቱን አድርጌ ይሄንን እንትን አደረግኩኝ። ያንን መልሼ ያስገባውበትን እንደገና እንደውም ከሚሆን በአካውንቱ አስገባላት ሳራ አለችኝ። እንደውም ይሄንን ለእሷ የሚጠቅማት እንደውም በአካውንቷ ቢገባላት ነው አለችኝ። ሳራ አለችኝ ራሱ። እሺ ያንን ወደ አካውንቷ ግማሹን ደግሞ በአንበሳ ለቀኩኝ። ሪሲቱን ደግሞ ለማን ፎርዋርድ አደረግኩኝ? ለሳራ አደረግኩላት። እሺ ስንት አንበሳ በአጠቃላይ የሰጣህ? ስንት አንበሳ ነው በአጠቃላይ? እንግዲህ ዩኒቨርሳል ምናምን በዛ ጋር 3-4 አንበሳ የዛን ጊዜ 4 አንበሳ ወርዷል። ከዛ አንድ የተወሰነች ነገር ነች እንደውም ወደ እንትን የላኩት። እሺ ከዛ በኋላ መቼ ላይ ነው እነሱ ማውራት የጀመሩት? ከዛ በኋላ ልንገርህ ጆከር ምን ሆነ እኔ ለምን መሰለህ እንግዲህ አንተም ጋር ጸብ ላይ ናቸው፣ እኔም ጋር ቅሬታ ነው። ቅሬታ ደግሞ የኔ ቅሬታ ሳይሆን 100% ጸብ ነው እንዳለ ቡድን እዛ ያለውን ቡድን ሴቶቹ ጋር ለምን ብለህ ከጠየቀኝ እኔ ነኝ። ከኔ በላይ ግን ለወርቁ አይተነው የተሰጠው ስም እሷም ትበል አትበልም ለኔ ሳራን እኔ በፊት አከብራታለሁ። ማንኛቸውንም እዛ ያሉትን አከብራቸዋለሁ። ልሰማኝ የሚገባው ነገር ግን ለኛ የተሰጠን ስም ሚዲያ ላይ የወርቁ አይተነው ስም በዛ ልክ የሚጠለሽ ለምን እኛ ሳራ አላለችም ብዬ እኔ በራሴ አላለችም፣ አላወራችም፣ አልተገናኘችም እንዳልልህ ሌላ ሪከርዶችን ይዛ መጣች። ሌላ ሰዎችንም የሚነካካ የተለያየ ነገር ይዛ መጣች። እንዴት አላምናት? የለኝም ብላ እስካላለች ድረስ ላምናት አልችልም። ያ ነገር ሆኖ እያለ የኛ ትልቁ ነገር ጠፍቶ እያለ እነሱ ያሳሰባቸው እርስ በርሳቸው ሙኒት ሳራ የተባባሉት ነገር አሳስቧቸው መተው ሚዲያ ላይ ተሰብስበው ነው እርቅ የፈጸሙት። ትክክል። ይሄ እርቅ መፈጸም ምንን ያስመለከተ ነው? እኛን ሊገጥሙን ነው? አሁን ይኸውልህ ጥያቄው እዚህ ላይ ነው። እኛን ሊገጥሙን ነው የመጡት? የተሰበሰቡት የጦር ኃይል እየተዘጋጀ ነው። ክብርህን ይኸው እንደ ቀሚስ ትቀድና ግጥሚያውም ይጋጠማል። መቀጠል ያለበትም ነገር ይቀጥላል። ለማንንም ክብር የምትሰጠው በመጀመሪያ ደረጃ አንተነትህንና ማንነትህን ሲወድልህ ሲያከብርልህ ማንነትህን ማንም ሰው ሳይገፋህ እኩል ሆነህ ስትጓዝ መሆን የነበረበት ግን ሴትዮዋን በምንም አይነት ደረጃ አስጠርታ እንድትመጣ ማድረግ እነሱ ማድረግ ያለባቸው። ከዛ በኋላ
ስለ ራሳቸው እርቅ መስማማት ማንም አይደለም ማንም ማንሽም